በረመዳን ቀን ላይ ከሚስቱ ጋር የግብረ ስጋ ግንኙነት ያደረገና በምግብ ብቻ ጾሙን ያበላሸ ከፋራው አንድ ነው ወይስ ይለያያል የሚል ጥያቄ። ምግብ ወይም መጠጥ መሰል ጾም የሚያበላሹ ነገሮችን በመጠቀም በማድረግ ጾሙን ያበላሸ ሰው ይህም በማድረጉ ወንጀለኛ ይሆናል። ተውበት ማድረግና ከዛ በኋላ ቀኑን ቀዷ ማውጣት ብቻ ነው የሚጠበቅበት። የግብረ ስጋ ግንኙነት በማድረግ ጾሙን ያፈረሰ ሰው ግን ተውበት ከማድረጉ ቀኑን ቀዷ ከማውጣቱ በተጨማሪ ከባድ ቅጣት ከፋራ ይጠበቅበታል። ይኸውም አንድ ባሪያ ነፃ ማውጣት። ይህን ካልቻለ ከሌለ 60 ቀን ያለማቋረጥ በተከታታይ መጾም። ይህን በበቂ ምክንያት ካልቻሉ ታማኝ ሐኪም መጾም አትችልም ካለው አልያ ደግሞ መጾም ጀምሮ መቀጠል ካልቻለ ለህይወቱ ከሰጋ 60 ምስኪን ወደ ማብላት ይቀየራል። ስለዚህ ምግብ በመብላት ጾም ማፍረስ ከተውበትና ቀኑን ቀዷ ከማውጣት ውጪ ምንም የለበትም። በግብረ ስጋ ግንኙነት ጾም ማፍረስ ከቀዷ በተጨማሪ ቅጣት ከፋራ አለበት። ልዩነቱ በጣም ሰፊ ነው። ሌላኛው ጥያቄ የአፍጠረን ለመቀነስ ተብሎ ጾመኛ የሆነ ሰው አፉን በጨውና ውሃ መጉመጥመጥ እንዴት ይታያል? ወደ ውስጥ እንዳይገባ ከመጠንቀቅ ጋር ችግር የለውም። የጨው ጣዕም አፍ ውስጥ እንዳይቀር በደንብ ውሃ አብዝቶ መጉመጥመጥ ግን ግዴታ ይሆናል። የተጉመጠመጡትን መልሶ መጥፋት ግዴታ ይሆናል። ነገር ግን ይሄ ባይበዛ መልካም ነው። የአፍ ሽታን ሰዎችን አዛ የሚያደርግ ከሆነ ያን ለመቀነስ ማድረግ። የአፍ ሽታ ምክንያቱን የጥርስ ህመም ነው፣ ሐኪም ቤት ሄዶ መታከም። የአንጀት የጨጓራ ችግር ነው፣ ሐኪም ቤት ሄዶ መታከም። ከስር መሰረቱ ለማስወገድ መሞከር ነው እንጂ ጾምን ለአደጋ የሚያጋልጥ ነገር ማድረጉ አግባብ አይደለም። ሌላኛው ጥያቄ ልጅ ወይም ልጄ አይጾምም፣ ጫት ይቅማል፣ ብር ስጡኝ ብሎ ይጣላል። ብር የሰጠው ሰው ወንጀለኛ ይሆናል ወይ? ጀዛኩሙላህ ኸይር ይላል። ገንዘቡን ወስዶ ቀጥታ ጫት ላይ እንደሚያውለው ሱስ ላይ እንደሚያውለው ከታወቀ አዎ መስጠቱ ወንጀል ነው። አላህ በተከበረው ቃሉ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ብሏል። በመልካም ነገር ተጋገዙ፣ አላህ በሚወደው ነገር በኸይር ስራ። በወንጀል አትተጋገዙ፣ አትተባበሩ፣ አላህን ፍሩ ይላል። ጫት ሐራም ነው። ሐራምነቱ ግልጽ እንደሆነ ሁሉም ያውቃል፣ አውቆ የካደ ሰው ካልሆነ በስተቀር። ገንዘብ እንደሚያባክ፣ ጤና እንደሚጎዳ፣ ከሶላት እንደሚያዘናጋ፣ አቅልን እንደሚያፈዝ የሚታወቅ ነው። አልበይሀቂ ሱነናቸው ላይ በዘገቡት ሐዲስ ከኡሙ ሰለማ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ኩሊ ሙስኪሪን ወሙፍቲሪን የሚል ሐዲስ አለ። አደንዛዥና አስካሪን ነገር ነቢ ከልክለዋል ይላል። ሰነዱ ላይ ከላም አለበት፣ ግን ከሌሎች ጋር ይጠናከራል። ጫት ሙፍቲር ነው። ሙፍቲር ማለት የሚያፈዝ ማለት ነው፣ የሚያደነዝዝ ማለት ነው። ምንም እንኳ አደንዛዥነቱ እንደ ሌሎች ባይሆን፣ ነገር ግን ሌሎች ጊዜያዊ የሆነ ማደንዘዝ ነው ችግር የሚያስከትሉ። ጫት ስር የሰደደ ማደንዘዝ ነው የሚከተው። አብዛኞቹ የአእምሮ ህሙማን ሀገራችን ላይ በተደረገ ጥናት መነሻቸው ጫት ነው ተብሎ የእብደታቸው መነሻ ጫት ወይም አብዛኞቹ ጫት የሚቅሙ የነበሩ ናቸው። እዚያ ደረጃ ባይወጣም ጫት የቃመ ሰው ቤትም ሆኖ እንደ አእምሮ ህሙማን ተቋማት እንዳለ ሰው ነው የሚያደርገው። ሌሊት ተነስቶ ይቃዣል፣ ይጮሃል፣ ባለቤቱን ያለ አግባብ ይደበድባል። ልጆቹ ለስላሳ ምግብ አምሯቸው እሱ የ300 ብር የ400 ብር ጫት ታቅፎ ይገባል። ስጋ ታቅፎ አንጠልጥሎ አይገባም። ከዚህ የበለጠ የአእምሮ በሽተኝነት አለ እንዴ? ልጆቹ ምግብ አጥተው ጨጓራቸው እየታመመ ባለቤቱ ውጪ ወጥታ ጉሊት አቧራ እየቦነነባት እሱ በየቀኑ የ500 ብር የ300 የ400 ብር ጫት ያመጣል። ምን ሊጠቀምበት? ከዚህ የበለጠ የአእምሮ በሽተኝነት የለም እንደኔ። ምክንያቱም በማይጠቅም ነገር ገንዘብ ማቃጠል መጥፎ ነው ጫት መብላት ማለት። አንድ ሰው ክብሪት አምጥቶ ብር ላይ ጋዝ አፍስሶ ሲያቃጥል ብታይ ምን ትለዋል? እብድ ትለዋል። የአእምሮ በሽተኛ ትለዋል ያለ ምንም ጥርጥር። ወይም ጥጋበኛ ወይም የአእምሮ በሽተኛ ትለዋል። እሱ በሌላ መንገድ ያቃጠለው ነው ብሩ። በየቀኑ 50 ብሩን 60 ብሩን 100 ብሩን 400 500 ብሩን ባለቤቱ የወሰደች ብታቃጥልበት ያብዳል። እሱ ግን ወስዶ ያቃጥሏል በማይረባ ነገር፣ ወይ ለዲን በማይጠቅም ወይ ለዱንያ በማይጠቅም። በል የዓለም ጤና ድርጅት ጎጂነቱን የመሰከረለት ጉዳይ የሸሪዓውን ማይቀበሉ ሰዎች አሉ። የዓለም ጤና ድርጅት ጎጂ ከሚባሉ እጾች የመደበው ጉዳይ ነገር። የሙስሊሞች መለያየት የተደረገ ነው። በጣም የሚያሳፍረው የሚያሳዝነው ሙስሊምና ጫት በምንም አይገናኙ። ነገር ግን እንደሚባለው ጀዝባ የሆኑ ሰዎች ከዲናቸው ፈዘው ጫትን ከእስላም ያገናኙታል። የዱዓ መሳሪያ ያደርጉታል። በተለይ ረመዳን ላይ በዒባዳ አድረናል ይሉሃል። በዒባዳ ሳይሆን በዕዳ ነው ያደሩት፣ በወንጀል ነው ያደሩት። በተከበረው በረመዳን ወር አፍህን አጽድተህ ቁርአን እየቀራህ ዚክር እያልክ ዱዓ እያልክ
አላህ ሆይ ማረኝ ያልክ ላኢላሃ ኢለላህ አስተግፊሩላህ ያልክ ማሳለፍ ነበር እንጂ ያለብህ። ኢማም ሻፊዒ፣ ኢማም አልቡኻሪ፣ ኢማም አቡ ሐኒፋ ያደርጉ እንደነበረው ቁርአን ያከተምክ ማደር ነበር እንጂ ያለብህ ጫት ያማዠክ እንደ ፍየል ማደር አልነበረብህ። አላህ ይመስገን። አኩል ሐል ጫት ሐራም ነው። ለጫት ብር አውጥቶ መስጠትም ሐራም ነው። በወንጀል ማገዝ ነው የሚሆን። ላለመጾሙ ዱዓ ማድረግ መምከር ማስመከር ይገባል።